ጋይስ እንግዲህ አሁን ወደዚህ ስመጣ በጣም ደብሮኝ ነው። የቲክቶክ አካውንት በብዙ ፈተና እያለፈን ያለው። ኦልራይት ከዚህ በፊት አንድ ቪዲዮ በእንግሊሽ ሰርቻለሁ ለቲክቶክ ሲኢኦ እና ለቲክቶክ ቲም ማለት ነው። መልእክት እያስተላለፍኩኝ አካውንቴ ላይ ምን እየደረሰ እንደሆነ ትናንትና የለቀቅኳቸው ቪዲዮዎች በአጠቃላይ ቫዮሌሽን ብለው ወርደውብኛል ማለት ነው። እና ምን እየተፈጠረ እንዳለ አላቅም። ሶ በእንግሊሽ አድርጌ ቲክቶክ ቪዲዮዎች እየሰራሁ ነው ያለሁት። አንደኛ ለቲክቶክ ሲኢኦ እና ሊደርሺፕ እና ቲም እንዲደርስ፣ ከዛ ደግሞ ለዲላን ፔጅ ደግሞ አሁን ከዚህ ቀጥሎ በእንግሊሽ ቪዲዮ ሰራለሁ። አንድ ነገር እንድታደርጉልኝ ይፈልጋለሁ። 444 ፋሚሊ ወደ ዲላን ፔጅ አካውንት በመሄድ ኮመንቱ ላይ እንዳለ ማለት ነው ቀውጤ እንድታደርጉ ትፈልጋለሁ። ጋይስ ምን እየተፈጠረ እንዳለ እንድትነግሩ ትፈልጋለሁ። ከዛ ደግሞ ያ የእንግሊሽ ቪዲዮዬ ሄዶም እንዲያየው እንድታደርጉልኝ ይፈልጋለሁ። ከዛ በራሱ አካውንት ቪዲዮ እንዲሰራ ማለት ነው፣ በእንግሊሽ ቪዲዮ እንዲሰራ ማስተማር ካለበት እኔን እያስተማረ ወይም ደግሞ ለቲክቶክ ደግሞ በደንብ ለብዙ ሰዎች እያጋራ ምን እያጋጠመኝ እንደሆነ እንዲታወቅ ማለት ነውና ጋይስ ዲላን ፔጅ አካውንት ላይ በመሄድ ኮመንት ላይ ጻፉለት። እስኪ ቀውጤ እናድርገው፣ ሌላ ኮመንት እንዳያይ እናድርገው፣ ቀውጤ እናድርገው። ሁሉም ቪዲዮዎቹ ላይ እየገባን ኮመንት እናድርግ። ፕሊዝ ቢ ቮይስ ፎር ብላችሁ የኔ አካውንት ታግ አድርጉለት። አዶናይ ማዳ 444 የሚለው ማለት ነው። ይህ አካውንት ከመጥፋቱ በፊት ማለት ነው። እወዳችኋለሁ።